ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደምን አመሻችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ በዘት ተረፍረፍ ይበልኝ በያላችሁበት ሀገራችንን ሰላም ያደርግልን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ጓደኞቼ ደግሞ ከልብ አመሰግናለሁ። ያው ሰሞኑን ትንሽ ጠፋ ብያለሁ ማለት ነው። አልተመቸኝም ነበረ። ዛሬ ብቅ ብያለሁ። እስኪ ካሁን በኋላ ለማመቻቸት እሞክራለሁ። ያው መጫት ስትሆኑ ብዙ ጊዜ አይመችም። አንዳንዴ ለልጅ ቦታ ስለምሰጡ አይመችም ማለት ነው። እና ዛሬ ደግሞ ዘና ስል ነው የቆየሁትኝ ማለት ነው። እንደምታዩት እየተሽከረከርኩኝ ነው። ወደ ኢትዮጵያ እየገባሁ ነው ብላችሁ ታምናላችሁ? የሆነ ለመናገር ውሸቴን ነው፣ ግን አልገባሁም። ግን በቃ ሰፈሩ ምናምን ደስ ስለኝ ለምን ለጓደኞቼ ያላስገበኛቸው ምናምን ብዬ ነው የቀረጽኩላችሁ ማለት ነው። ይሄ ተራራ ጀበል ምናምን ጀበል ማለት ገደል ነገር እንዲሁም ደግሞ ዛፎች ምናምን በቃ ደስ የሚል ቦታ ሳገኝ ለምን ብቀርጽስ ምናምን ብዬ ለእናንተ ቀረጽኩላችሁ እላችኋለሁኝ። የእውነት በጣም የሚያምር ሰፈር ነው፣ የሚያምር ቦታ። ኦ ማይ ጋድ ደግሞ በጣም ሩቅ ነበረ። ደስ ይል ነበር። አንደኛ ወደ ገጠር ቦታ ስትቀመጡ እንደዚህ የሚያምር ቦታ ስታገኙ የእውነት ሀገራችሁን ታስታውሳላችሁ። እኔ ራሴ እንደዚህ አይነት ቦታ ምናምን ስደርስ ሀገሬን ነው የማስታውሰው። በቃ በተለይ እዚህ ቦታ ላይማ አዲስ አበባ ነው የሚመስለው። አዲስ አበባ ሜካቱ ቦታ ሜካቱን ታውቁታላችሁ? ሜካቱ እዛ ቦታ ላይ ነው የሚመስለው ማለት ነው። እና በቃ ቤቱ ምናምን በጣም አናሳ ነው፣ አጫጭር ነው። እንደ ሳኡዲ ማለት የሳኡዲ ቤት አይመስልም ማለት ነው። የሆነ ገጠር ስለሆነ አጫጭር ቤት ነው፣ ድፍጭ ያለ ነው። በስንዱ ሰፈሩ ምናምን ስታዩ ሰዎቹ ምናምን እንደዚሁ ማለት በእግራቸው ምናምን ሲሄዱ፣ ቤቱ ደግሞ ራቅ ያለ ነው። ደስ ይላል። ግቢ ላይ ምናምን መንገድ ላይ ተራራማ ቦታ ላይ እንደዚህ ይወጣሉ ወንዶቹ ይጫወታሉ ምናምን ነገር። ልክ በቃ የሰፈራችን እንዴት ነው አናሳማ ከተማ ያለች አይደል? እዛ ቦታ ላይ እንዴት ነው ስንጫወት ምናምን እንደዛ ነው የሚመስለው። እውነት አረ በስማ ሲያምር ማርያምን በጣም ነው ደስ የሚለው። እኔማ ይሄን መቀረጽ አለብኝ ብዬ ነው የቀረጽኩላችሁና ደስ የሚል ነበረ። ጓደኛ ቤት እየሄድኩ ነበር ይሄን ስቀርጽ ማለት ነው። ፈታ እያልኩ ነው የሄድኩት። ሙዚቃ ተከፍቷል ምናምን ዘና ፈታ እያልን ነው የሄድነው እላችኋለሁ። በጣም ሩቅ እኮ ነው። ያውም እንደዚህ እያሽከረከረ በጣም ርቀት አለው እና ደስ የሚል ነበረ። እና ጓደኞቼ የእውነት ሁል ጊዜ በቃ ለመግባት አስባለሁኝ። ሳልገባ ይመሻል፣ ለመግባት አስባለሁ። የሚነሳው ደግሞ አጉል ሰዓት ነውና እባካችሁ እስኪ ቻናሉ ዝም አትበሉ፣ እየገባችሁ አበረታቱኝ። እንዲሁም ላይክ፣ እንዲሁም ሰብስክራይብ፣ እንዲሁም ሼር አድርጉልኝ። እስኪ አንድ ቀን በቃ እሰራበታለሁ ብዬ ተስፋ አለኝ። እንደ እግዚአብሔር ፍቃድ ሁሉን ነገር ፈጣሪ ያስተካክልልንና ማለት ነው ሁላችንም። እንዲሁም ለተጨናነቃችሁ ጓደኞቼ እግዚአብሔር ይፍታላችሁ። እንዲሁም ደግሞ ሀገራችንን ሰላም ያድርግልን። እኛም ደግሞ ሰላማችን ብዝት ይበል። ወጥቶ ከመቅረት እግዚአብሔር ይጠብቀን። ራሳችሁን ጠብቁ እላችኋለሁ። አሁን ደግሞ ዛፎች ምናምን ግዳማችን ፊት ለፊታችን ይታዩናል። ትንሽ ዛህማ አለ እዚህ ጋር። ዋይ ዛህማ አለ። ስልክ ታውቃላችሁ? የሀገራችን ስልክ ይህን ስልክ ሳይ የሀገሬ እንትን ትዝ ያላለ መሰላችሁ? መኮይ ወይኔ ስልኩ ጋር ሲደርስ ምናምን ልክም ይለኛል። ወይኔ እዚህ ጋር አይኔን ብዥ ያለው በወዳ አድርጎ በዚህ ሲመጣ ወይ አይዋ መስመሩ ሲገባ ምንም አይመስላችሁ፣ ግን የሆነ በቃ መኪና ቦታ ለቆ በሌላ ቦታ ሲሄድ በጣም ያስፈራል። በነገራችን ላይ ሹፌሮች ራሳችሁን እየጠበቃችሁ ስታሽከረክሩ ምናምን ራሳችሁን ጠብቁ። ያው እደርሳለሁ የፈለገው ቦታ ለመድረስ ስትሉ ራሳችሁን መጠበቅ አትዘንጉ፣ ራሳችሁን ጠብቁ ማለት ነው። ምክንያቱም ከአደጋ ሳይደርስ ነው ራስን መጠበቅ ያለብን ማለት ነው። ስለዚህ ተሽከረክሩ። በተለይ እንደዚህ ወደ ገጠር ቦታ ስትወጡ
ምንም መኪና የለም ብላችሁ ስታሽከረክሩ ወይም ደግሞ አቋርጣችሁ ስትሄዱ ሌላ መኪና እንዳይገጫችሁ ራሳችሁን ጠብቁ። እንደገና ደግሞ ከፊት ለፊታችን ብዙ ነገሮች ይኖራሉ፣ ክብሬዎች ይኖራሉ። ስለዚህ እዛ ላይ መጋጨት ሊኖር ስለሚችል ራስን መጠበቅ አይከፋም እላችኋለሁ። አሁን እየደረስን ነው፣ ትንሽ ነው የቀረን ማለት ነው። ያው እንደምታዩት ነው እውነት በቃ የሀገራችሁን የሆነ እዩ እስኪ የሱቅ ምናምን አለ ግን እንደዚህ ቦታና ዝም ብላችሁ ስታዩ ሲጀመር የጅዳ ነኝ ያለሁት ጅዳ ነኝ፣ ግን ያው መካከል ከተማ ስለሆንኩ ነው እንጂ ገጠር ቦታ ያን ያክል አንዳንዴ ስራ ሲሄድ የእውነት እንቅልፍ ነው የሚለኝ፣ ይደብረኛል ምናምን ነገር እስከምለምደው። ያኔ ከከተማ ወደ ገጠር ስትገቡ የሆነ ይጫጫናል፣ ይደብራል። ልክ እንደዛ ትንሽ እስከምትለምዱት እንደዛ አይነት ቦታ ስትደርሱ ትንሽ ሊደብራችሁ ይችላል። ግን ማይለመድ የለም ይለመዳል። እና እንደምታዩት እየደረስን ነው፣ ትንሽ ይቀረናል ማለት ነው። አንድ 5 ደቂቃ ምናምን ይቀረናል። ቪዲዮውን አቋርጠዋለሁ ማለት ነው። እና ትንሽ አቀራረጹ ላይ እዚህ ጋር ትንሽ ተባላሽታል፣ ምክንያቱም አልተመቸም ነበረ። በነገራችን ላይ እዚህ ጋር የሆነ ሰውዬ እየሄደ ነው እላችኋለሁ። እኔ በነገራችን ላይ በእግር መሄድ ምናምን ደስ ይለኛል። ለምን ብትሉ የሆነ በቃ እየጎበኘውኝ እያየውኝ ምናምን መሄድ ደስ ይለኛል፣ እወዳለሁ። ዋው ሲያምር! እስኪ ጎብኙት። እንዴ አሪኮ ምን ነገር ነው ግን ይሄ? አይዋ እሺ እኔ ግን ርቀት መንገድ ሲሄድ የሆነ ነገር በቃ ትኩስ ነገር ምናምን ይዤ ብጓዝ ነው ደስ ይለኛል። የሆነት በጣም ነው የምወደው። እኔ በጣም ዛህማ ሲሆን ወይም ደግሞ አልመች ሲል ቪዲዮ ዝቅ ምናምን እያደረኩት ነው። ለዛ ነው እንጂ አልተመቸም ነው። ለዛ ነው እላቸዋለሁ ጓደኞቼ። እና እየደረስን ነው ውዶች፣ እየደረስን ነው። እንግዲህ ካሜራ ይበቃሻል እየተባልኩ ነው። ደርሰናል። ትንሽ ቀር እየተባልኩ ነው። ይበቃሻል፣ ቀረጻ ምንድን ነው አቆሚ፣ በቃሽ ያለ ነው። እኔ ደግሞ አለቆይና ትንሽ ቀርጽ፣ የእውነት ደስ ይላል ምናምን፣ የጉዞ ላይ ምናምን ቪዲዮ መስራት ደስ ይለኛል።
እያልኩ ነበር እላችኋለሁ ጓደኞቼ። እና እየደረስን ነው ውድ ጓደኞቼ። እስኪ ላይክ እንዲሁም ኮሜንት አስተያየት ምናምን እስኪ ጠፋሽ ምናምን አይባልም እንዴ? አንዳንዶቻችሁ ብቻ ናቸው የተወሰነ ሰዎች ናቸው ቤት ገባሽ ምናምን እያላችሁ ያላችሁት፣ ሌሎቻችሁ ደግሞ ጠፍታችኋል። ለማንም ብቅ በሉ እላችኋለሁ። ባይ